ወደ ቲቶሪያሉ ከመግባታችን በፊት አጠር ያለ መረጃ አለን። የእኛ ቪዲዮዎች ላይ የምንጠቀማቸውን ፓወርፖይንቶች እና የምናዘጋጃቸውን ሁሉንም ሾርት ኖቶች የተማሪ ፕሮ አፕሊኬሽን ላይ አካተናል። ስለዚህ አፕሊኬሽኑን ፕሌይ ስቶር ላይ ሄዳችሁ ተማሪ ፕሮ ብላችሁ ሰርች በማድረግ ወይም ደግሞ ስክሪኑ ላይ የምትመለከቱትን አፕሊኬሽን ኢንስቶል አድርጋችሁ ተጠቀሙ። ከሾርት ኖቶች ፓወርፖይንቶች በተጨማሪ ደግሞ ያለፈው ዓመት የዩኒቨርሲቲ ፈተናዎች በስነስርዓት ተደራጅተው ታገኛላችሁ። ሊንኩን ለምትፈልጉ የዚህ ቪዲዮ ዲስክሪፕሽን ላይ ወይም ደግሞ ፒን የተደረገው ኮሜንት ላይ ታገኛላችሁ። እናመሰግናለን። ሰላም እንዴት ናችሁ? ይሄ የግሎባል ትሬንድ ቻፕተር 2 ቱቶሪያል ቪዲዮ ሶስተኛው ፓርት ነው። ዛሬ በዚህ ቪዲዮ የምንመለከተው ፎሬን ፖሊሲ ቢሄቪየር ወይም ደግሞ ፓተርኖች እና ትሬዶችን ይሆናል ማለት ነው። ስለዚህ ፎሬን ፖሊሲ ቢሄቪየር ስንል አንድ ሀገር የሚወስደው አክሽን ከሌሎች ሀገራቶች አንጻር የሚወስደው አክሽን ነው ፎሬን ፖሊሲ ቢሄቪየር የምንለው ማለት ነው። ዚስ አክሽን ዩዥዋሊ አር ኖት ends in themselves but are tied in some way with larger purpose ወይም ደግሞ ሎንግ ሬንጅ ኦብጀክቲቭ ጋር። እነዚህ አክሽኖቹ ቢሄቪየሮች የሚያሳያቸው ኢሚዲየት የሆነ ኢፌክት ላይኖራቸው ይችላል ወይም ደግሞ በራሳቸው መጨረሻ አይደሉም። አክሽኖቹ ግብ ላይ ሆኑ ይችላሉ። የሀገሪቷን ሎንግ ተርም ኦብጀክቲቭ አላማዋን እና ከዛ ከፍ ያለ ፐርፐዝ ያለው ነው ማለት ነው። ስለዚህ ሁሉም ፎሬን ፖሊሲዎች በዋነኝነት ወደ እነዚህ ሶስት ፓተርኖች ማምጣት እንችላለን። አንደኛው ሰልፍ ፕሪዘርቬሽን ነው፣ ሁለተኛው ሰልፍ ኤክስቴንሽን፣ ሶስተኛው ደግሞ ሰልፍ አብኒጌሽን ነው። ስለዚህ ከሰልፍ ፕሪዘርቬሽን ስንነሳ ከስሙ እንደምንረዳው ፕሪዘርቭ የሚያደርገው ነገር አለ። ምንድነው? ሜንቴኒንግ ዘ ስታተስ ኮ ነው። ስታተስ ኮ ማለት ያለውን በዓለም አቀፍ ወይም ደግሞ በኢንተርናሽናል ሪሌሽን ዙሪያ ያለውን ስታተስ ኮን ወይም ያለውን ነባራዊ ሁኔታ ማስጠበቅ ነው አንደኛው ፓተርን ማለት ነው። ይህንን የሚያደርጉ ሀገራቶች እንዴት አይነት ናቸው? ለራሳቸው ይሄ እንትኑ አሁን ያለው ነባራዊ ሁኔታው ዓለም አቀፍ ነባራዊ ሁኔታ ስለሚመቻቸው ወይም ለነዛ ሀገራቶች ስለሚሰራ ያለውን ሁኔታ ማስጠበቅ ነው የሚፈልጉ። ለምሳሌ እንደ አሜሪካ አይነት ለምሳሌ አሜሪካ ትልልቅ ኢንተርናሽናል ተቋማቶች እንደ IMF እንደ ወርልድ ባንክ ያሉትን በዋነኝነት ፈንድ ወይም ደግሞ በጣም የሚታገዙት ከመመስረታቸው ጀምሮ በጣም ባክ የሚደረጉት በማን ነው? በአሜሪካ ነው። ስለዚህ የነዚህ ኢንተርናሽናል ተቋማቶች አንደርላይንግ ፊሎሶፊው ዋናው ጥንስሱ ሲጀመር ጀምሮ አሜሪካ እጁ አለበት ማለት ነው። ስለዚህ በዚህ ሰዓት ላይ አሜሪካ እነዚህ ተቋማቶች በምንም አይነት ሁኔታ እንዲነኩ ወይም ደግሞ ሌላ ኦርደር ሌላ ስርዓት እንድትመጣ አትፈልግም ማለት ነው አሜሪካ። ስለዚህ እንደዚህ አይነት ሀገራቶች ሰልፍ ፕሪዘርቬሽን የሚባለውን ፓተርን ይጠቀማሉ ወይም ደግሞ ያለውን ነባራዊ ሁኔታ ማስጠበቅ ለራሳቸው ጥቅም ሲባል ማለት ነው። ሁለተኞቹ ደግሞ ሰልፍ ኤክስቴንሽን ነው። እነዚህ ደግሞ ሪቫይዚንግ ዘ ስታተስ ኮ ኢን ዋንስ ኦን ፌቨር። እነዚህ ደግሞ ስታተስ ኮን አሁን ያለውን ነባራዊ ሁኔታ መቀየር የሚፈልጉ ናቸው። ለራሳቸው እንዲመች አድርገው መቀየር ይፈልጋሉ። ምንድነው ምክንያቱ ደግሞ ምንድነው? እንደዚህ የሚያደርጉ ሀገራቶች ደግሞ አዲስ ኒውሊ ኢመርጂንግ ፓወር ናቸው። አዲስ የመጡ ሀያላን ሀገሮች ለምሳሌ እንደ ቻይና፣ ኢንዲያ፣ ብራዚል፣ ጀርመን እነዚህ ሀገራቶች ምን ማድረግ ይፈልጋሉ? ኮምፒት ማድረግ ስለሚፈልጉ ሪስትራክቸር እንዲደረግ ይፈልጋሉ። ኢንተርናሽናል ኢንስቲትዩሽኖችም ይሁኑ ሌላው ሲስተም ተቋማቶቹ ኢንተርናሽናል ላይ ያሉት ሪስትራክቸር እንዲሆኑ ይፈልጋሉ። እነሱ አዲስ እንደ መምጣታቸው እነሱን ያካተተ እንዲሆን ሲስተሙ ማለት ነው። to create enabling environment to promote their national interest። ልክ ቅድም እንዳልነው አሜሪካ ለምሳሌ ስታተስ ኮ አሁን ያለው ነባራዊ ሁኔታ እንዲጠበቅ የምትፈልግበት ምክንያት ሀገሪቱን እየጠቀማት ስለሆነ ነው። የተፈጠሩት በአሜሪካ መስራችነት የተፈጠሩት እነዚህ ዓለም አቀፍ ተቋማት ሀገሪቱን እየጠቀማት ስለሆነ ነው። በሁለተኛው ደግሞ ወይም ደግሞ በሰልፍ ኤክስቴንሽን ጊዜ ደግሞ እነዚህ አዳዲስ ሀገራቶች ለራሳቸው የራሳቸውን ናሽናል ጥቅም እንዲያስጠብቁላቸው ስለሚፈልጉ አሁን ያሉት ኢንተርናሽናል ኦርጋናይዜሽኖችም ወይም ሲስተሙ እንዲቀየር ይፈልጋሉ። ስለዚህ እነዚህ ሀገራቶች ፓተርናቸው ሰልፍ ኤክስቴንሽን ነው፣ ያለውን ነባራዊ ሁኔታ ለራሳቸው አንጻር ማስተካከል ማለት ነው። ሌሎኞቹ ደግሞ ሰልፍ አብኒጌሽን የሚባሉት ደግሞ ሪቫይዚንግ ዘ ስታተስ ኮ ኢን ሳምዋንስ ኤልስ ፌቨር። ሁለተኛው ላይ ሰልፍ ኤክስቴንሽን ላይ ያየ ነው ለራሳቸው ነው ስታተስ ኮን ሪቫይዝ የሚያደርጉት። እነዚህ ሀገራቶች ግን
ለሌላ ጥቅም ነው ስታተስ ኮ ሪቫይዝ እንዲደረግ የሚያደርጉት ማለት ነው። ለምሳሌ ሪፍሌክቲንግ ዘ ፎሬን ፖሊሲ ትሬንድ ዛት አር ቢንግ ዲስፕሌይድ ኢን ለስ ዲቨሎፒንግ ካንትሪስ። ይሄ በጣም የሚታየው እንዴት አይነት ሀገራቶች ላይ ነው? ለስ ዲቨሎፕድ የሆኑ ገና እያደጉ ያሉ ሀገራቶች ቴምፖራሪ ወይም ለኢሚዲየት ጥቅም ሲሉ ኮምፕሮማይዝ ያደርጋሉ። ያላቸውን ፍላጎት ኮምፕሮማይዝ አድርገው ወዲያው ለምሳሌ ዲቨሎፒንግ ካንትሪዎች ረሃብ አለ፣ ችግር አለ፣ ለዛው ብድር ያስፈልጋቸዋል። እንደዚህ ነገር ለማድረግ ሲሉ ናሽናል ኢንተረስታቸውን ኮምፕሮማይዝ እያደረጉ ወይም ደግሞ ድርድር ውስጥ በሚጎዳ መንገድ ስታተስ ኮ ሪቫይዝ እንዲደረግ ሌላ ሀገር እንትን እንዲለው። ለምሳሌ ኢትዮጵያ ልክ ዲቨሎፒንግ ሀገር እንደመሆኗ ብድር ወይም ሌላ ነገር አስፈልጓት ቻይናን ጋር ግንኙነት ካላት፣ ቻይና ደግሞ ስታተስ ኮ እንዲቀየር የምትፈልግ ከሆነ ኢትዮጵያ ለቻይና የሚመች ስታተስ ኮ እንዲቀየር ልታግዝ ትችላለች ማለት ነው። ስለዚህ ለራሷ ላይ ጠቅማት ይችላል፣ ግን ኢሚዲየት የሆነ ፍላጎት ለማሟላት ሲባል ስታተስ ኮ በሌላው ሀገር ፌቨር ሪቫይዝ እንዲደረግ ይደረጋል ማለት ነው። ይሄ ደግሞ ሰልፍ አብኒጌሽን የሚባለው ነው። ስለዚህ ፓተርኖችን ከዚህ አንጻር ማየት እንችላለን፣ ሶስቱም ፓተርኖች። ሌላው ደግሞ ፎሬን ፖሊሲ ዳይሜንሽኖች ናቸው። እነዚህ ደግሞ ምንድነው? ቢሄቪየር ከጊዜ ወደ ጊዜ ይቀየራል እና እንደ የሊደሮች ሊቀያየር ይችላል። ግን እዚህ ጋር የምናያቸው ዋና ዋኖቹ ሶስት አሉ ፎሬን ፖሊሲ ዳይሜንሽኖች። አንደኛው አላይመንት ነው፣ ሁለተኛው ከስኮፕ አንጻር ነው፣ ሶስተኛው ደግሞ ከሞድ አንጻር ነው። ስለዚህ ከአላይመንት አንጻር፣ አላይመንት ማለት ምንድን ነው? ቡድን ከመፍጠር ከዛ አንጻር አላይን ከማድረግ ከሆነ ሀገር አንጻር ያሉት ምንድነው? አላይመንት ቴንደንሲ ምንድነው? ዌዘር ናሽናል ሊደር ቹዝ ቱ አላይ ዊዝ ሰርቴን ካንትሪ ኦር ቱ ሪሜን ኒውትራል። ስለዚህ አንዱ ሀገር ከሌላው ሀገር አላይን አድርጎ እንደ ቡድን ወይም ደግሞ ህብረት ፈጥሮ መንቀሳቀስ ወይስ ለብቻው ይሆናል የሚለው ነው አላይመንት ቴንደንሲ የሚባለው። ስለዚህ ካንትሪስ አላይመንት ቢሄቪየር ካን ቫሪ ፍሮም ታይም ቱ ታይም ዱሪንግ ኢትስ ሂስተሪ ኢን ሪስፖንስ ቱ ቼንጂንግ ሰርከምስታንስ ኤንድ ፖሊሲ። ስለዚህ እዚህ ጋር ማየት ያለብን ነገር አላይመንት ቴንደንሲያቸው ሀገራቶች ከጊዜ ወደ ጊዜ ሊቀያየር ይችላል እንደየሰርከምስታንሱ ነው። ለምሳሌ አሊያንስ ፈጥረው የሆነ ሰዓት ላይ ሲዋጉ ከሌላ ሀገር ጋር አብረው ሆኖ ሌላ ሀገር ሲወጉ የነበሩ ሀገራቶች የሆነ ሰዓት ላይ ደግሞ ኒውትራል ሊሆኑ ይችላሉ። ይሄ ሁሉ እንደየሰርከምስታንሱ ሊለያይ ይችላል፣ እንደ ፎሬን ፖሊሲ ዲሲሽን ናቸው ማለት ነው። ስለዚህ ከአላይመንት አንጻር ያሉት ሶስት ናቸው። አሊያንስ አለ፣ ኒውትራሊቲ አለ፣ ነን አላይመንት የሚባል አለ። ስለዚህ አላያንስ ከሆነ ፎርማል አግሪመንት ቱ ፕሮቫይድ ሙቹዋል ሚሊታሪ አሲስታንስ። በአሊያንስ ጊዜ ልክ እንደምታውቁት ሁለተኛው ዓለም ጦርነት ጊዜ አሊያንስ ተፈጥሮ ነበር አይደል? ሀገራቶች አሊያንስ እየፈጠሩ አብረው የሆኑ በቡድን እንትን ይዋጉ ነበር ማለት ነው። ስለዚህ አላያንስ ካንትሪስ ካን ፑል ዜር ሚሊታሪ ሪሶርስ አኳየር አክሰስ ቱ ፎሬን ቤዝ ኤንድ ስቴክ አውት ቴሪቶሪ ዛት ኢነሚስ አር ኖት። ስለዚህ እነዚህ ሀገራቶች ምንም ነው አሊያንስ በመፍጠራቸው ለምሳሌ አሁን ቻይና እና ማንበር ለምሳሌ ጃፓን ወይም ኮሪያ እንትን ቢሉ አሊያንስ ቢፈጥሩ ሚሊታሪ ሪሶርስ ሼር ያደርጋሉ፣ ያላቸው ሚሊታሪ አቅም ፎሬን ቤዝ ይኖራል። ለምሳሌ ቻይና እና ኮሪያ ለምሳሌ አሊያንስ ቢኖራቸው በቻይና ምድር ውስጥ ኮሪያ የሚሊታሪ ቤዝ ይኖረዋል። በቻይና አካባቢ ያለውን የጦር ጂኦግራፊ አቀማመጥ ምናምን ለመለማመድ ከቻይና ድንበር ውስጥ የራሳቸው የሆነ ሚሊታሪ ቤዝ ይኖራቸዋል። ይህን ሁሉ ያደርጋሉ ማለት ነው። እና አሊያንስ ስቴት ኦልሶ ሪስክ ኢንተርፌረንስ ባይ አሊስ ኢን ኢትስ ዶሜስቲክ አፌርስ። በዚህ ምክንያት አሊያንስ ሲፈጠር ሌላው የሚመጣው ችግር ምንድን ነው? አላይ የሆነው ሀገር ለምሳሌ በቻይና እና በኮሪያ ብለን በወሰድ ነው ምሳሌ በቻይና ፖለቲካ ወይም ደግሞ ዶሜስቲክ አፌር የቻይና በሆነው ጉዳይ ኮሪያ ልትገባ ትችላለች ማለት ነው። ምክንያቱም አሊያንስ ሲፈጠር አንዱ በሌላው ዶሜስቲክ አፌር የመግባት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ ባጭሩ አሊያንስ አግሪመንት ነው፣ ሁለት ሀገራቶች ሚሊታሪ አሲስታንስ እርስ በርስ ለመደጋገፍ የሚያደርጉት ነው። ሌላኛው ደግሞ ኒውትራሊቲ ነው። ከምን አንጻር? ከአላይመንት አንጻር። ኒውትራሊቲ ደግሞ ስታንስ ኦፍ ፎርም ነን ፓርትነርሽፕ ኢን ወርልድ አፌር። በዓለም አቀፍ ጉዳዮች ምንም ፓርትነርሽፕ
የሌላቸው ሀገራቶች ምንም አይነት አሊያንስ የሌላቸው ማለት ነው። ኪፕ ሎ ፕሮፋይል ኤንድ ኒውትራል ምንድነው? እነዚህ ሀገራቶች ሎ ፕሮፋይል ምንም በዓለም አቀፍ እንትኑ ላይ የሚያደርጉት ተጽዕኖ ምናምን እንደዚህ አይነት ብዙ እንቅስቃሴ ሲያደርጉ አይታይም። ኒውትራል ናቸው። ከምንም ሀገር ጋር አላይን አያደርጉም። የራሳቸውን ነው እንትን የሚሉ ሚያቮይድ ሳም ኦፍ ይሄ ደግሞ ምንድነው ምን ይጠቅማል? ኒውትራል ሲሆኑ ሀገራቶች በአሊያንስ ምክንያት የሚፈጠር ፖቴንሻል ኢነሚዎች ጠላቶችን አያፈሩም። ሌላ በአሊያንስ ምክንያት የሚፈጠሩ ወታደራዊ ወይም ሚሊታሪ ችግሮች ላይደርሱባቸው ይችላል። ምክንያቱም ሁለት ሀገር አሊያንስ ሲፈጥር ለምሳሌ ኮሪያ ከሌላ ከኢትዮጵያ ጋር ምናምን ብትጣላ አሊያንስ ያላት ኮሪያ ከቻይና ጋር ስለሆነ ቻይናም ወደዛ ጦርነት ልገባ ትችላለች ማለት ነው። ግን ሀገራቶች ኒውትራል ሲሆኑ ከእነዚህ አይነት ችግሮች ያመልጣሉ ማለት ነው። በዚህ ዘርፍ የምትታወቀው ስዊዘርላንድ ናት። ስዊዘርላንድ ኒውትራል ነው የነበረች። የስዊዘርላንድ ኒውትራል አላይመንት ደግሞ በጣም ኤክስትሪም ነው። ምን እስከማድረግ ድረስ ዩናይትድ ኔሽን ሲቋቋም ሜምበር አልሆንም እስከማለት ድረስ ኒውትራል እንደዚህ አይነት ሀገራቶችም አሉ ማለት ነው። ልክ አላያንስ እንዳለ ሁሉ ሌሎኞቹ ደግሞ ነን አላይመንት ናቸው። እነዚህ ደግሞ ኒውትራልም አይደሉም አላይመንትም የላቸውም። የሚሉት ነገር ግን ምንድነው? ፎሬን ፖሊሲ ፓተርን በጣም ብዙ ዲቨሎፒንግ ካንትሪዎች ሲጠቀሙት የነበረ ነው በኮልድ ዋር ጊዜ ማለት ነው። ይህ ሙቭመንት ደግሞ ነን አላይመንት ሙቭመንት ይባላል። ይሄ ምንድነው? they call for a new policy path choose to be followed disregarding both the west and east block politics ልክ በኮልድ ዋር ጊዜ ዌስት ብሎክ እና ኢስት ብሎክ ተብሎ ዓለም ለሁለት ተከፍሎ አንዱ ግማሹ ወይም የሆነ ያሉ ዌስት ብሎክ የሆነ ያሉ ኢስት ብሎክ ሲሆን የሆኑ ሀገራቶች ግን እነዚህ ዲቨሎፒንግ አቅም የሌላቸው ገና እያደጉ ያሉ ሀገራቶች አዲስ ስትራክቸር ያስፈልጋል ብለው ነን አላይመንት ከሁለቱም አላይን አናደርግም፣ ዌስት ብሎክም ላይ የለንበትም ኢስት ብሎክም ላይ የለንበትም የሚል ሙቭመንት ፈጥረው ነበር ማለት ነው። ስለዚህ it was practically impossible ይሄም practically impossible ነው። ምክንያቱም ከሁለቱም አላይንስ ሳያደርጉ መኖር በጣም ከባድ ስለሆነ ማለት ነው። practically impossible ቢሆንም ግን ይሄ አላይን አናደርግም የሚለው ሙቭመንት ምን ፈጥሮላቸዋል? ሳውዝ ሳውዝ ኮኦፐሬሽን የሚባል ሌላ ሙቭመንት አስነስቶ ነበር። ምንድነው ሳውዝ ሳውዝ ኮኦፐሬሽን ማለት? በግሎባል ስኬል ሳውዝ ላይ ያሉ ሀገራቶች ናቸው ብዙ ጊዜ ለስ ዲቨሎፕድ የሆኑ ካንትሪዎች ማለት ነው። ስለዚህ እነዛ ሀገራቶች ነበሩ ይሄ ነን አላይመንት ሙቭመንትን ሲያራምዱ የነበሩት እና በዛ ሙቭመንት ውስጥ እርስ በርስ መደጋገፍ አምጥተው ነበር። ስለዚህ በዛ ሙቭመንት ስር የሆኑ ሀገራቶች አንዱ አንዱን እያገዘ ሳውዝ ሳውዝ ኮኦፐሬሽን የሚባል ሌላ አጀንዳ ሁላ ተነስቶ ነበር ማለት ነው። ስለዚህ እዚህ ጋር ነን አላይመንት ማየት ያለባችሁ ነገር ኒውትራል አይደሉም። ኒውትራል ማለት ምንም አይነት በቃ ራስን ችሎ መቆም ነው። ነን አላይመንት ግን የሆነ በግሎባል ላይ አሊያንስ እየተፈጠረ ሁሉም ሀገር የሆነ ብሎክ ሲይዝ ነን አላይመንቶች ግን እኛ ከሁለቱም አንሆንም ብለው ያንን ሙቭመንት ሲያራምዱ የነበሩ ሀገራቶች ናቸው ማለት ነው። ስለዚህ ከአላይመንት አንጻር ይሄን ካየን ከስኮፕ አንጻር ደግሞ ዳይሜንሽኖች ምንድናቸው? ይሄ ደግሞ ሀገራቶች ያላቸው ስኮፕ የአክቲቪቲዎቻቸው የኢንተረስታቸው የሚያደርጉት እንቅስቃሴ ፍላጎታቸው ስኮፑ ምን ያህል ነው ሲባል አንደኛው ግሎባል አክተሮች አሉ። ግሎባል አክተሮች ማለት አክት የሚያደርጉት የሚንቀሳቀሱት ከግሎባል አንጻር ነው ከዓለም አንጻር ነው። እነዚህ ደግሞ ኢንተራክት ሬጉላሪ ዊዝ ካንትሪስ ኒርሊ ኤቭሪ ሪጅን ኦፍ ዘ ወርልድ። ለምሳሌ አሜሪካ እና ቻይና። ለምሳሌ አሜሪካን አይታችሁ ከሆነ የትም ሀገር ላይ ችግር ቢፈጠር ፖለቲካ፣ ሚሊታሪ ምንም አይነት ነገር ቢፈጠር አሜሪካ ኢንቮልቭ ታደርጋለች። ምክንያቱም ግሎባል አክተር ስለሆነች ዓለም አቀፍ ባለው ሁኔታ ላይ ኢንተረስት አላት። አሜሪካ በእያንዳንዱ ጉዳይ ላይ ኢንተረስት አላት። እነዚህ ግሎባል አክተሮች ናቸው። ቀጥሎ ያሉት ደግሞ ሪጂናል አክተሮች ናቸው። እነዚህ ደግሞ ሪጂናሊ ከግሎቡ አነስ ብሎ ሪጂናሊ ልክ ናይቦሪንግ ስቴት ጎረቤት ሀገሯቸው ወይም እዛ ጂኦግራፊክ ኤሪያ ላይ አክት የሚያደርጉ እነዚህ ሪጂናል አክተሮች ናቸው። ለምሳሌ ሳውዝ አፍሪካን ብናይ በአፍሪካ ጉዳይና ስፔሲፊካሊ ደግሞ በሳውዘርን አፍሪካ በደቡብ ባለው የአፍሪካ ክፍል ላይ ሳውዝ አፍሪካ አክት ታደርጋለች። ኢንዲያ ደግሞ በሳውዝ ኤዥያ ላይ ኢንዲያ ደግሞ አክት ታደርጋለች። እነዚህ ሪጂናል ነው፣ ሪጂናቸው ዙሪያ አክት የሚያደርጉ ናቸው። ሶስተኛው ደግሞ አይሶሌሽኒዝም አይሶሌት የሚያደርጉ ናቸው። እነዚህ ደግሞ ስኮፕ ኦፍ ካንትሪ ፎሬን ፖሊሲ ቱ ቢካም ሶ ናሮ ዛት
isolationism result by some movement in history such as quickness or geographic remoteness። አይሶሌሽኒዝም የሚባለው ምንድን ነው? በዊክነስ ወይም ደግሞ አቅም አጣውም ሊሆን ይችላል። ጂኦግራፊክ ሪሞትነስ ደግሞ በጂኦግራፊ ደግሞ አልመች ብሎ ከሌላው ሀገር ጋር ኢንተራክት ምናምን ለማድረግ አልመች ሲል ሀገራቶች ይህንን ፓተርን ወይም ይሄኛውን ዳይሜንሽን ሊጠቀሙ ይችላሉ ማለት ነው። few country have been totally cut off from outside the world። በጣም ጥቂት ሀገራቶች ከዓለም እንዳለ ከተደርገው ነበር ማለት ምንም በቃ ዓለም ላይ እየተካሄደ ስላለው ነገር ምንም ኢንቮልቭ የማያደርጉ ሀገራቶች ነበሩ። in an age of interdependence isolationism become an increasingly less viable foreign policy orientation። አሁን ላይ ባለው ሁኔታ ግን ለምሳሌ በ1960 እና 70 ቡርማ አይሶሌሽኒዝም ነበር ሀገሪቱ እንትን የምትለው። አሁን ላይ ግን ኢንተርዲፔንደንሱ በጣም ጨምሯል። ለእያንዳንዱ ነገር አንድ ሀገር ከሌላው ሀገር ጋር ኢንተራክት በሚያደርግበት ሰዓት ላይ አይሶሌት ሆኖ መኖር አይቻልም ማለት ነው። ግን ስቲል ኢትስ ዋን ዌይ ኦፍ ከስኮፕ አንጻር ሀገራቶች ሊጠቀሙት የሚችሉ ዳይሜንሽን ነው። ሶስተኛው ዳይሜንሽን ከምን አንጻር ነው? ከሞድ ኦፍ ኦፐሬሽን ወይም ደግሞ ዘ ሜትድ ኦፍ ኦፐሬሽን ቱ አድሬስ ዲፈረንት ኢሹ። የተለያዩ ችግሮች የተለያዩ ሁኔታዎች ሲነሱ ምን አይነት ዘዴ ነው ሀገራቶች የሚጠቀሙት የሚለው ነው። አንደኛው መልቲላተራል ሚንስ ነው። መልቲላተራል ከስሙ እንደምንረዳው greater tendency to seek solution to problems through diplomatic forum in which several states participate። መልቲላተራል ሚንስ ምንድነው? የሆነ ችግር ሲፈጠር ሶሉሽን ለመፍጠር ሀገራቶች ወዲያው ምንድነው የሚፈልጉት? ብዙ ሀገራቶች ያሉበት ፎረም ነው። ልክ እንደ ዩናይትድ ኔሽን ያሉ ድርጅቶችን ተቋማቶችን ወደ እነዛ ነው ቶሎ ብሎ የሚሄዱት። መልቲላተራል ማለት ሴቨራል ስቴት ያለበት ማለት ነው። rather than utilizing purely bilateral two country approach። ምን ከማድረግ ይልቅ ባይላተራል ማለት አሁን ለምሳሌ የሆነች ሀገር ከሌላ ሀገር ላይ ገርጋ የሆነ ችግር ቢፈጠር ሁለቱ ሀገራቶች እርስ በርስ ለመፍታት ሳይሆን የሚሞክሩ ሚሊታሪ መልቲላተራል ሚንስ ከሆነ ጉዳዩን ወደ ብዙ ሀገር ወዳለበት ወደ ለምሳሌ ዩናይትድ ኔሽን ምናምን ይወስዱታል ማለት ነው። ይሄ ደግሞ ሞስት ዲቨሎፒንግ ካንትሪ የሚጠቀሙበት አፕሮች ነው። ገና እያደጉ ያሉ ሀገራቶች ለምንድን ነው? ኮሌክቲቭሊ ኢንሃንስ ኮሌክቲቭ ባርጌኒንግ ፓወር የድርድር አቅማቸውን ለማሳደግ ነው። ለምሳሌ ኢትዮጵያ የሆነ ከሌላ ሀገር ጋር የሆነ ችግር ቢፈጠር ጉዳዩን ወደ ዩናይትድ ኔሽን ይዘው ስትሄድ የምትደራደረው ብቻዋን ሳይሆን ኢትዮጵያን የሚያግዟት የአፍሪካ ሀገራቶችም ሊሆን ይችላል ሌላ ሀገራቶች አብረው ወደ ጉዳይ ውስጥ ይገባሉ ማለት ነው። ያ ደግሞ ኮሌክቲቭ ባርጌኒንግ ፓወር ይጨምራል ማለት ነው። ስታብሊሽንግ ቢላተራል ሪሌሽን ወይም ደግሞ ስታብሊሽንግ ይሄ ደግሞ ሌላው ምክንያት ደግሞ መልቲላተራል ሚንስ የሚጠቀሙበት ቢላተራል ሪሌሽን አንድ ሀገር ከሌላ ሀገር እንደዚህ እንትኖችን ለመፍጠር በጣም ኮስቲ ስለሆነ ነው። ለምሳሌ ኤምባሲዎች መቋቋም አለባቸው፣ ዲፕሎማቲክ ስታፍ ያስፈልጋል። ሀገራቶች ለሁለት ወይም ምናምን ችግሮችን ለመፍታት የሚሞክሩ ከሆነ በኤምባሲዎች በኩል ምናምን ነው እና ያ ደግሞ ኤምባሲዎችን ማቋቋሙ ምናምን ያ ሁሉ ስታፍ እንትን ማለቱ ኮስቲ ስለሆነ ነው። regardless of the power and capability question, countries may opt to use multilateral framework as the best strategy to address issue። example ጀርመን እና ስካንዲኔቪያን ካንትሪዎችን ልክ ፓወር ብቻ ሊሆን ይችላል ልክ እንደጠቀስ ነው ኮስት ከምናምን አንጻር ብቻ ሳይሆን ፓወሩም አቅሙ ኖሯቸው ሀገራቶች ይህንን ዘዴ ሊጠቀሙ ይችላል። መልቲላተራል ሚንስ ይሻላል ብለው ማለት ነው። ለምሳሌ እንደ ጀርመን ስካንዲኔቪያ ሀገራቶች የሚጠቀሙት ይሄኛውን ዘዴ ነው። ስለዚህ ከሞድ ኦፍ ኦፐሬሽን አንጻር ሁለተኛው ደግሞ ዩኒላተራል ሚንስ ነው። ይሄ ደግሞ they play the carrot and stick diplomacy to affect the outcome of the event or influence the behavior of others። እነዚህ ሀገራቶች ደግሞ ኢንፍሉዌንስ ለማድረግ ያለውን ሁኔታ እንደሚፈልጉት ካሮት ኤንድ ስቲክ ዲፕሎማሲ ይጠቀማሉ። ካሮት ኤንድ ስቲክ ዲፕሎማሲ ማለት የሚፈልጉትን ነገር እንዲያገኙ ወይ ሀገራቶችን ስቲክ ፓኒሽ በማድረግ ወይ ደግሞ ሀገራቶችን ሪዋርድ በማድረግ ካሮት የሚለው ማለት ነው። እንደዛ በማድረግ ፍላጎታቸውን ያስፈጽማሉ፣ ችግራቸውን ይፈታሉ። ይሄ ደግሞ ላይክ ኢንተርቬንሽን ትሬት ኦፍ ዩዝ ኦፍ ፎርስ ምናምን እንደዚህ አይነት ለምሳሌ በሌላው ሀገር ጉዳይ ጣልቃ በመግባት ሊሆን ይችላል፣ ኃይልን በመጠቀም ሊሆን ይችላል። በእንደዚህ አይነት መንገድ ችግራቸውን
ይፈታሉ ማለት ነው። the more unilateral a state is, the more likely to initiate action in international relation or to resist initiatives taken by others። ስለዚህ አንድ ሀገር በጣም ዩኒላተራል ሲሆን ምን ያደርጋሉ? አዲስ ኢኒሼቲቮችን የሆነ ነገር እንዲሆን የሆነ ነገር እንዲቀየር ምናምን በዓለም አቀፍ ዙሪያ በጣም እንትን የሚያደርጉ ሀገራቶች እነዚህ ናቸው። ግፊት የሚያደርጉ ወይም ደግሞ ሌላ በዓለም አቀፍ ዙሪያ እየተካሄደ ያለ ነገር እንዲቆም ምናምን ሪዚስት የሚያደርጉ ህጎች ሲወጡ ምናምን እንደዚህ አይነት ሪዚስት የሚያደርጉ ሀገራቶችም እነዚህ ዩኒላተራል አላይመንት ወይም ደግሞ ዳይሜንሽን ያላቸው ሀገራቶች ናቸው ማለት ነው። ስለዚህ ግልጽ እንደሆነ አስባለሁ። በቀጣይ 2.25 ኢንስትሩመንት ኦፍ ፎሬን ፖሊሲ ዲፕሎማሲ ኢኮኖሚ ምናምን የሚሉትን የምናይ ይሆናል። ለዛሬው 2.24 ፎሬን ፖሊሲ ስለ ፎሬን ፖሊሲ ቢሄቪየር ስለ ፓተርን እና ስለ ትሬንድ ያየንበት ቪዲዮ ይሄ ነው። በቀጣይ የምንለቀው ቪዲዮ ደግሞ እንዲደርሳችሁ ቶሎ ታች ላይ ሳብስክራይብ አድርጋችሁ ኖቲፊኬሽን ምልክቷን ኦን አድርጋችሁ ኦል የሚለውን ምረጡት። በቀጣይ ቪዲዮ እንገናኝ።